ሰላም እንደምን አመሻችሁ ውድ የፕሮግራሜ ተከታታዮች። ዛሬ ደግሞ በጣም ጤነኛ የሆነ ከስኳር ነፃ የሆነ የጤፍ ካፕኬክ አሰራር ይዤላችሁ መጥቻለሁ። ይህንን ካፕኬክ ለመስራት የሚያገለግሉን 4 ሙዝ፣ 2 እንቁላል፣ 1 ኩባያ ከግማሽ የጤፍ ዱቄት፣ ግማሽ ኩባያ ዘይት፣ 2 የሾርባ ማንኪያ ኮኮዋ ፓውደር፣ ግማሽ የሻይ ማንኪያ ቤኪንግ ፓውደር፣ ግማሽ የሻይ ማንኪያ ሲናመን ወይም ቀረፋና ትንሽ ደግሞ ጨው ናቸው ማለት ነው። በጾም ወቅት ከሆነ እንቁላሉን በፒናት በተር መልክ መተካት እንችላለን። ስለዚህ ይህንን ምግብ ለማዘጋጀት መጀመሪያ የምንጀምረው 4ቱን ሙዞች በደንብ አድርገን ቀጥቅጠን በመፍጨት ነው ማለት ነው። ይህንን የምናደርገው በዊስከር ወይም በመፍጫ ቢሆን ይመቻል። በኖርማል መፍጫ ለመፍጨት የምትፈልጉ ካላችሁ ያንን ማድረግ ትችላላችሁ። ግን ያው እንደምታውቁት ሙዝ ሲፈጭ አረፋ በአረፋ ስለሚሆን መጨረሻ ላይ የምንፈልገውን ያህል ቴክስቸር አይዝልንም ማለት ነው። እኔ የጾም ወቅት ስለሆነ በፒናት በተር ነው የተጠቀምኩት። እናንተ ፍላጎታችሁ ከሆነ ደግሞ ፒናት በተሩን በእንቁላል መተካት ትችላላችሁ ማለት ነው። ቀጥሎ ግማሽ ኩባያ ኦሊቭ ኦይል ነው የጨመርኩት እኔ። ማንኛውም ቬጅቴብል ኦይል ብንከትበት ግን ተመሳሳይ ውጤት ማግኘት እንችላለን። ይህንን ከቀላቀልን በኋላ ውህዱን በደንብ እንዲዋሃድልን እንደገና እንመታዋለን ማለት ነው። ውህዱ በዚህ መልኩ በደንብ ከተገናኘልን በኋላ ደረቁን ግብአቶቻችን ደግሞ ማዘጋጀት እንጀምራለን። 1 ኩባያ ከግማሽ እኔ የተጠቀምኩት ጥቁር የጤፍ ዱቄት ነው። እናንተ ግን ነጭ መጠቀም ትችላላችሁ። 2 የሾርባ ማንኪያ ኮኮዋ ፓውደር ጨምሬበታለሁ። ትንሽ ጨው፣ ቤኪንግ ፓውደር፣ እንዲሁም ደግሞ የሲናመን ፓውደር ወይም ደግሞ የቀረፋ ዱቄት ለጣዕም ጨምሬበታለሁ። ይህንን ውህድ አንድ ላይ በደንብ ማደባለቅ ያስፈልጋል። እያንዳንዱን ግብአት ከመጨመራችን በፊት ደግሞ በወንፊት መንፋት አለብን፣ መጨረሻ ላይ ኬኮ ሲሰራ እንዳይጓጉልብን። ይህንን በደንብ አድርገን ካደባለቅ ነው በኋላ የተዘጋጀውን ዱቄት ወስደን ወደ አዘጋጀነው ሊጥ እንጨምራለን። ይህን ውህድ ስታገናኙ በእጃችሁ በማንኪያ ወይም ደግሞ በእንቁላል መፍቻ በዊስከር ቢሆን የተሻለ ነው የሚሆነው። ምክንያቱ ደግሞ በሃንድ ሚክሰርስ ከመታ ነው ዱቄቱ ይበተናል። ስለዚህ ቀስ እያለን በእጃችን የቸኮሌት አይነት ከለር እስኪይዝ ድረስ እናገናኘዋለን ማለት ነው። እስከዛ ኦቨናችንን ማጋል እንችላለን። በደንብ ከተገናኘ በኋላ ይሄንን ይመስላል። ለውበት የቸኮሌት ቺፕስ መጨመር ትችላላችሁ። ይሄ ውህድ በደንብ ከተገናኘ በኋላ የቀነስን ወደ ካፕኬክ መጋገሪያ ሳህናችን እንቀይረዋለን ማለት ነው። ይህን አስመስዬ አዘጋጀችዋለሁ። ኦቨኔም 200 ዲግሪ ሴንቲግሬድ ላይ ቆይቶ በደንብ ግሎልኛል። በ200 ዲግሪ ሴንቲግሬድ ለ30 ደቂቃ አበስለውና እመለሳለሁ። እንግዲህ ተመልካቾቼ ይሄን የሚያክል ቆንጆ ካፕኬክ ሆኖ ወጥቶልኛል። ውስጡም ቆንጆ ሆኖ በስሏል። የምፈልገውን ያህል ሞይስት አግኝቻለሁ። እንግዲህ እናንተም በየቤታችሁ ሞክሩት።